እናንተ ስራ የምታመጡት ድነት የለም። በእናንተ ስራ ደግሞ የምትጸድቁበት ጽድቅ የላችሁም። ኢየሱስ ክርስቶስ ነው። መጽሐፍ የሚናገረው ስለ ልጁ ስለ ኢየሱስ ክርስቶስ ብቻ ነው። ስለዚህ ወዳጆቼ ወደዚህ ኢየሱስ ክርስቶስ እንድትመጡና ራሳችሁን ለሱ አሳልፋችሁ እንድትሰጡ ጥሪ እናደርግላችኋለን። በየትኛውም የኃጢአት ልምምድ ውስጥ ልትሆኑ ትችላላችሁ። ነገር ግን ግድ የላችሁ። ኢየሱስ ክርስቶስ ሲመጣ እናንተ በኃጢአት ሳላችሁ የመጣው ኢየሱስ ክርስቶስ ሲመጣ እኛ በኩነኔ ውስጥ እያለን የመጣው። ለዛ ነው መጽሐፍ ሲናገር ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገለጸ። ጸጋ ማለት ነፃ ስጦታ ነው። ይህ ደግሞ ከእናንተ አይደለም ይላል መጽሐፍ ሲናገር። ስለዚህ በእናንተ ስራ የምታመጡት ድነት የለም። በእናንተ ስራ ደግሞ የምትጸድቁበት ጽድቅ የላችሁም። መጽሐፍ ቅዱስ ሲናገር ስለ ሰዎች ጽድቅ እንደዚህ ይላል። የሰው ጽድቅ ይላል የመርገም ጽድቅ ነው። ስለዚህ ወዳጄ በራስህ ጥረትና በራስህ ፍቃድ የምታመጣው ድነት የለህም። የምታመጣው ደግሞ ጽድቅ የለህም። መጽሐፍ ቅዱስ ሲናገር ስለ ጽድቅ ስለ ኃጢአትህ ሙሉ ክፍያ የከፈለልህ አንድ አካል አለ። እሱም ኢየሱስ ክርስቶስ ነው። ዛሬ በጆሮአችሁ የምናሰማው ይሄ ኢየሱስ ክርስቶስ ጌታ እንደሆነ ነው የምንነግራችሁ። ስለዚህ ይህን ድምፅ እየሰማችሁ ልባችሁን ለእኛ አታድርጉ። የእውነቴን ነው እምላችሁ የኢየሱስ ክርስቶስ መምጫው ቀርቧል። የዛን ጊዜ ሲመጣ ለምህረት አይደለም የሚመጣው፣ የዛን ነው የሚመጣው በእርሱ ያመኑት ፍርዱን ሊያደርግ ነው የሚመጣው። ስለዚህ የዛን ጊዜ ብትጠይቁት እውነቴን ነው እምላችሁ ምህረትን አታገኙም። ኢየሱስ ክርስቶስ አሁን ጊዜ ሰጥቷቸዋል። መጽሐፍ ቅዱስ ሲናገር ለዚህ ነው መዳን አሁን ነው ይላል። የተፈተነ አለ በመስቀል ሞት አለ ሕመም ያወቀ አለ ደም እስኪያልበው አለ ጭንቀትን ያየ አለ የሚገባው አለ ሰው የሆነ አለ ሚራራለ አለ የተፈተነ አለ